አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ እኔ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ኢንሻአላህ ደስ እንደምላችሁ እንደምትስቁም አልጠራጠርም። ዛሬ እንግዲህ ወንድሜን ፕራንክ ላረገው ነው ማለት ነው። ያው ሚስቱ ጋር ፕራንክ የምናረገው እሷ ጋር ነው እንግዲህ ይመታናን ወይስ ይስቃን ወይስ ይቆጣን አናቅም። የሆነ ነገር እንግዲህ ብለን ፕራንክ ልናረገው ነው ማለት ነው። ምን እንደሚል አብረን ምን እንደሚል አብረን እንከታተለዋለን ማለት ነው። ገባችሁ? ከዛ ምን እንደሚል እናያለን። የመጀመሪያ ጊዜ ፕራንክ ላረግ ነው። ያው ከተሳሳትኩኝም ከጠፋኝም ያው እንግዲህ ዛሬ መሞከሪያ ነው ማለት ነው። እና ይሄንን ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ደወል ምልክቷን መንካታችሁን አትርሱ። አሁን እሱ እየመጣ ነው ማለት ነው። ቅድም እንደሰማችሁት ደውሎ ነበረ። ወደፊትም ደውዬለት የት ነህ አልኩት። ከዛ ዘግቶ መልሶ ደወለልኝ። አሁን ደግሞ ደውሎ የለችም መኪያ የለችምና ወጥታለች ግን አልመጣችም እስካሁን አልኩት። ለምን አልነገርሽኝም አለ። ያው እንዳታስብ ብዬ ነው ምናምን ብዬዋለሁ። አሁን እየመጣሁ ነው ብሏል። ሲመጣ ምን እንደሚል እንግዲህ አብረን እንከታተለዋለን ማለት ነው። አሁን እየመጣ ነው፣ እየጠበቅኩን ነው። እስከዛ ከትንሽ ቆይታ በኋላ እንገናኛለን። አብራችሁ ቆዩ። يتهكى ولا يشتن سيجو ولا تقطع مثلا ታውና ጤስምበታል ወሬ ተርኩና ሰላም አንስታ ሰላም ይዘው አመጣም ነበር ልጆች ጋር ነው ገባው ደወልክላ እኔም እኮ በዛ ብቅ ብዬ ነበር በቢጋላው አለ ብዬ የለችም እንደወጣው ነው የጣቸው ወይስ ቆይ ትንሽ ቆይት ብላ የሆነ እቃ ገዝቼ ልምጣ አለችኝ። እሺ የመጡ እንኳን እንደሆነ ቶሎ ብለሽ ነው ያልኳት። እሺ ብላ ወጣ ይልም እስካሁን። ከዛ ስልኳን ዘጋቸው። በጆም ይዘው ምንም አልያዘኝ ቦርሳው ብቻ ነው። ቦርሳው ብቻ ነው ያዘችው። ወንድ ማን ይስተላልሽ ደውላ እሷ ምን አሳወቃት? ምን አላት ነገራቸው? እሷ ያለ ኮንትራት እሷ ምን አሳወቃት? እሷ ደውላታለች። ስልኳ ዝጋ ሆነ በምትል ይውላታል። ለዚህች ነው እንጂ ለማ ለወንድሟ የት ናት ያለችው? እሷ እዚሁ ባለፈው ብር ያመጣችው እዚህ ያለ ኮንትራቲቱ ማጅል እንደ ያሷ እኮ እንትን ታረክ ይችላል ይታወቅ። አንተ መጀመሪያውንም አንተ ማታ ብሎሃል። በበትር ነው እንደ ሰው እንትን የሚለው ማተቷ ስለነበረ ነው። አሁን የምናደርገው ፍራንክ ማለት ነው። እንዴት ነው ሄዳችሁበትን አገኛችሁ? አሁን ወይ ነው አዲያ የምንፈልጋት ምንድን መፍትሄው ምንድነው ነው? ምንድን
እንዴት ነው የምናውቀው? ብሎ እያካሄደው ነው። ልብስ እየቀየርክ ነው? ልብሱን እየቀየረ ነው። የሚያደርገውን እራሱ አያውቀውም። በሉት አሁን ምን እንደሚል ሀማም ገብቷል። ልብሱን ሊቀይር ብለን እንጠብቀው። እኔ የምልህ ደውልላት እንጂ አይደል ልስማና የምትለውን እኔም እንዲሄድ ቡና ጠርተውኛል። ሀይካ ጎረቤት ምን ተጠናከነካለህ? ኧረ እኔ አይደለም ወላሂ አይደለም። ላይቭ ላይ ነኝ እኔ ላይቭ ነኝ። ቁጭ በል እዛ ሚውት አድርጌ ነው የማወራህ። የእንትን ላይቭ ነው የፖፖ እንዲያገባህ ቪዲዮው ክልክል ነው። በቪዲዮ አይገባም። ላ የምሬን ነው። ላ እንትኑ ላይ ወለ ፖፖው ላይ መግባት አይቻልም። አይዋን ፖፖው ላይ መግባት አይቻልም። ሰው ጥንዲ ሰው አይገባም። ለዛ ነው ደውላችሁ ነበር? አልመጣችም ወዲያች ኳታ አንጀልስ ማለት ነው ማለት መጣ እንደሆነ እኮ ብዬ ነው። የለችም ነው ቤት እኔ ጋር ደግሞ አልነገረሽኝም። የት እንደሄደችም የማውቀው ነገር የለም። ወጣች ወጣ ብዬ ነበር ስመጣ የለችም። አይሰራም ነው እሺ እና ያኔ ደወለችበት ምናምን ምልክት ነገር አላደረገችም። አይ ስራ ይሄ ለማላወቅማ ወጣ ብዬ ነበር ግን አሁን እየወጣሁ ነው። ሰማታ የለችም። ዋትስአፕ ምናምን የሚያስቀምጥልሽ ነገር የለም? እኔማ የሞከርኩ ነው። እስከ ከቻለ አንቺ ምን ሞከር እና ወጣ ከሰራልሽ አልመጣችም። አልመጣችም። እዛስ ምን ብላ ታዲያ እዛ አረቦቹ ቤት ያስገባሉ እንዴ? አብሻ ቤት አይደል? ቢሆንስ ታዲያ እዛ ይከዲያ እንዲህ አረብ ቤት
ውጭ ናቸው እንዴ? ማሚዋ ፍራንክ ተደርገሃል። ነይ ውጭ። ምን አስበህ ነበር ግን? አይ ምናልባት ያሰብኩት መንገድ ላይ ስወጣ ላ መጀመሪያ ላይ ማፈናዷል። መጀመሪያ ብታዩ ልወጥ ብሏል አልኩሽ። ከዛ ሄድና ወዲህ ያደርገዋል። መንገድ ላይ ስትነግረኝ ማለት ነው ምን እንዳሰብኩ ታውቂያለሽ? በቃ ደነገጥኩ። እንደዛ ከሆነ ምናልባት ያው ስለተነጋገርን እንትን ስላለች ምን ነገር ሆነች እንዴ? መንገድ ላይ ወጣታ ወይም ሾርታ ይዛታል ወይም ደግሞ ምናልባት አደጋ ነገር ደረሰባት ነው ያልኩት። ምክንያቱም ስልክሽን መደፈር እንግዲህ በጫካው ነው የሚፈልግሽ። በዲያመት የሚያስጠላው ነገር ማለት ነው እዚህ ሀገር በቃ ዝውውር ካልሽ ዝውውር ሰላም ነው። አይ አንተ ወጣ ይታገኛለሽ። ሲያው ምሳሌ የት ትፈልጊኛለሽ? ወጥቼ እስካልፈልግ እኔ አስረ ጠርጥሬያለሁ። ወላሂ ጠርጥሬያለሁ። ወላሂ ጠርጥሬያለሁ። ስትነግረኝ ቢደነግጥም ፍራንክ እንደሆነ ግን ጠርጥሬያለሁ። በምን ተረጠረ? ጠይቂያት። ኧረ እኔ እኮ ላይቭ ላይ ነኝ። ፖፖውን እየሰራሁ በፊት ስትናገር መጀመሪያ ራሱ ይለይ ይባላል። ወላሂ እየሳኩኝ ሳከኝ አትችልም ፍራንክ ማለት እንዲያው ለፋቴ ገመም ታዲያ ነው። አይ እንዲያው ፍራንክ ማረግ ወላሂ ውሸትህ መጀመሪያ እንኳን ደንግጠሃል። መደንገጡን ደንግጫለሁ እኮ ስገባ ራሱ ያኔ አላስመሰልኩም። ወዲያው በኋላ ነው እንጂ ሳቄል ያመልጠኛል። መንገድ ላይ ነው መጀመሪያ ላይማ እንትን ብያለሁ። እየመጣህ ነው የምትፈልጊው ነገር አለ እንዴ ስላት ምን የምፈልገው ነገር አለ መከያው ታይና ስትል ደነገጥኩ። እዛ ማለት ስገባ ግን ፊቷ እንዳለ ይናገራል። ዙሮ ፕራንክ ተደርገሃል። ፕራንኩ ተሳክቷል። አሮይኒ ሲያስቅ